ሰለላሁ ዐለይሂ ወሰለም ሐዲስ የሚባል ነገር የለም። 11 ሰላት የነሱ ትክክለኛው ሰው ተወዳጁና የሚሉትን ሰዎች ጭራሽ አልዘገበም። ብቻ 20 ብቻ የሚፈቅዱትን ዘግቦ ሌሎችን ብሏል ምን ብሏል ተችቷል። ከዚህ ውጪ የሚከተሉ ሰዎች ካሉ ከእስልምና ዳር መሄድ የፈለጉ ሰዎች ናቸው ብሎ ጽፏል። ማሳት ይችላል። ሐሰን ታጁ ይባላል። ያውቁታል፣ ሰዎችም አይተውታል። ብዙ ሰዎች ተከታትለውታል እዛ ፌስቡክ ላይ ማለት ነው። ግን በዚህ ላይ ቢያንስ እስኪ ምን ትላለህ አንተ? እስኪ እንዲህ 20 ብቻ ነው የሚቻለው፣ ሌላ አይቻልም፣ አይፈቀድም? እንዴት ነው? ስህተት ነው። 2 ብቻ ይቻላል። ከዚያ በላይ ቢጨምር ችግር የለውም። ማስረጃ سئل رسول الله صلى الله عليه وسلم عن صلاة الليل فقال صلاة الليل مثنى مثنى የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት ተጠየቁ። የሌሊት ሶላት 2 ረካ እያደረጋችሁ መስገድ ነው አሉ። 2 ረካ እያደረጋችሁ መስገድ አሉ። አያችሁ፣ አልገደቡትም። ይሄን ያክል ብለው የፈለገውን ሰው መስገድ ይችላል። እርሳቸው ስንት ነው የሰገዱት ከተባለ 11 እንደሰገዱ ተገልጿል። ያ ማለት ግን እንደኔ 11 ብቻ ስገዱ ብሎ አልገደቡትም። ሰውየው ከፈለገ ከዚያ በላይ ቢጨምር ይችላል። ይሄ የተገለጸበት የቱ ጋር ከተባለ قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يزيد على 11 ركعة وفي رمضان وفي غير رمضان ነቢያችን ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ሰግደው ጨምረው ሰግደው አያውቁም ብላለች። አያችሁ፣ 11 ብቻ ነበር የሚሰግዱት። የሌሊት ሶላትን 2 8 ከሰገዱ በኋላ ውትር 3 በአጠቃላይ 11። ነገር ግን ይሄን ነገር አልገደቡትም። እንዳልተገደበ የመጀመሪያው ሐዲስ ያሳየናል። 2 እያደረጋችሁ መስገድ ነው ብሎ ነግሯቸዋል። ስለዚህ ሰውየው 23 ሰገደ 11 ሰገደ ችግር የለም። ከፈለገ መጨመር ይችላል፣ ከፈለገ መቀነስም ይችላል። አለመስገድም ራሱ ባይሰግድ ግዴታ አይደለም፣ ዋጅብ አይደለም። የተራዊህ ሶላት ግዴታ አይደለም፣ ሱና ነው። ብትሰግዱ አጅር ታገኙበታላችሁ፣ ባትሰግዱ አትቀጡበትም። ነገር ግን ቢሰግድ ይበረታታል፣ ምንዳ ያገኝበታል። ይሄን ለምን አልሰገድክም ተብሎ ግን ሰውየው የሚወቀስበት አይደለም። ለምን ይሄን ያክል ሰገድክ ተብሎ እንትን አንዱ ሌላውን የሚተችበት ነገር አይደለም። ይስተት እሺ፣ ታይቃለ ይቀጥል። ሰላም አለ አብቲ ወአለይኩም ሰላም። እሱ ታውቃለህ፣ ያለሁበት ቦታ ለሰላትና ለጾም አይመችም። ግን ያው አንዳንዱ ጊዜ በራሴ ፍላጎት የሆነ ማንም ሳያውቅብኝ መጾም ሶላትም ጾምም አከናውናለሁ። ግን ይሄ ነገር ከአቅሜ በላይ ሆነና መጾምና መስገድ ካልቻል ባቆመውስ እንዴት ይታያል? ምን አድርገው ነው ያልከው? መጨረሻ ላይ መጾምም መስገድም አልችልም ማለት ክልክል ነው በቦታው ላይ ማለት ነው። ግን እኔ በራሴ ማንም ሳያውቅብኝ በውስጥ ራሴ ጾማለሁ፣ ሰግዳለሁ። ግን አስቸጋሪ ነገር ሆኖ ባቆመውስ ምን ችግር አለው? አሁን ላይ አሁን ያው ማቆም ትንሽ ነው የቀረኝና ለዛ ነው እንዴት ይታያል? ምን ችግር አለው? አደራ ሶላትን እንዳትተው፣ ያለህበትን ስራ ያለበት አደራ ሶላትን እንዳትተው። በቁርአን ላይ ወዕቡድ ረበከ ሐታ የእትየከ ልየቂን ይላል። ሞት እስኪመጣብህ ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ወማ መለከት አይማኑኩም፣ አደራ ሶላትን እያሉ ነው መጨረሻ ህይወታቸው ላይ የሄዱት እና ስለዚህ ሶላትን አደራ በጾም ሰዓትስ እየጾምኩኝ እያለ ከአስር በኋላ ሻወር ብገባ ችግር የለውም። ሻወር መውሰድ ችግር የለውም። ጾሙን አያበላሸውም። ወደ አፋችሁ ገባ ጥንቃቄ አድርጉ። ሳታውቁ ሳታስቡት ወደ አፋችሁ ቢገባ ሳትጠይቁበት ሆን ብሎ የጠጣ ሰው ውሃ ጾሙ የሚበላሸው። ማርታ ካለች ለልፈሽ ላኪ። እሺ ማርታን አስገቧት። አድኖች ክርስቲያን ካሉ አስቀድሟቸው። እሺ እሺ፣ ጀዛኩሙላህ ወንድሜ። አሰላሙ አለይኩም ውሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ አንዲት እናት ማለት ነው በወሊድ ምክንያት የባለፈውን ረመዳን ወሩን ሳትጾም ቆይታ የዘንድሮ ዓመት ደረሰባት ሳትጾመው ማለት ነው።
ግን እንደዛ የሆነው ሁለተኛ ወልዳ ነው። የመጀመሪያዋን ሳታ ማለት በ6 ወር በ9 ወር እንደዚህ እያጠባች እያለ አረገዘች፣ መልሳ ወለደች እና 2 ልጆችን ስታሳድግ አመት አለፈ ማለት ነው። አሁን የአሁኑ ረመዳን እየጾመች ነው አሁን ላይ ማለት ነው። የባለፈው ግን ቀዷ አለባት። ምን ማድረግ ነው ያለባት? አንድ ሰው ረመዳን ቀዷ ያለበት ቀጣዩ ረመዳን እስኪገባ ድረስ ሆን ብሎ ያለምንም ምክንያት ከሆነ ያሳለፈው ቀዷ ከፈራም ማለት በምክንያት ከሆነ ታማ ከሆነ ግን የምትጾምበት ጊዜ ሳታገኝ ከሆነ ያለፈባት ቀዷ ብቻ ነው የሚኖርባት። እሺ ያው ልጆችን በማጥባትና በመውለድ ስለሆነ አሁን እሷ ከፋራ የለባትም ማለት ነው። ለዚህ መጾም ብቻ ነው ያለባት። ከዚህ ከረመዳን በኋላ ተጾም ለዚያ ያለባት ቀዷ። ሰላም አለይኩም ወሱ ብሬ ይሰማል? ወአለይኩም ሰላም። ይሰማል። እሺ ሰላም፣ እንዴት ነው አሉ? ሰላም ነው አለን። እሺ ጥያቄ አለ? ሰላም አለይኩም